ሚኪያስ ሚኪ እንዴት ነህ? እንዴት ናችሁ? ሰላም ነው? እንዴት ነህ? እየተሻለ ነው? እግዚአብሔር ይመስገን። ምንም ማለት እንዴት ነው? ዶክተሮቹ ምናምን አሉ? ያው ለሕክምናው ብዙ ገንዘብ ነው የሚያስፈልገውና በጣም ብዙ ገንዘብ ነው የጠየቁኝ። ምን ያህል ነው ያሉ? ከአቅሜ በላይ ነው። ይሄን ያህል ገንዘብ ቸግሮ? በእኔ አቅም ይሆን አይደለም። ያው ታውቃላችሁ ያሉበትን ነገርና በቻላችሁ ታቅም የተወሰነ ገንዘብ እንድታበድሩኝ ነበር። እኛ እንኳን ታውቃለህ ከአንተ በፊት ያሰብነው ነገር ነው እና ዱባይ ልንዝናና ልንሄድ ስለሆነ እሱን ብር ደግሞ መንካት አንችልም አይደል እንዴ? እሱን ማድረግ አንችልም እንጂ ባይሆን መኪና ነው ካሲያስክ ብሩ ልንሰጥ እንችላለን። መኪና? መኪናውን አስይዘንና ከዛ የሆነ ብር እንስታ አይሻልም? እንደዚህ ከምትሆን አንተም ይሻላል። ያው አንተም እንደዚህ ሆነ ከምትቀር እንደዚህ አልጋ ላይ ወድቀ ከምትቀር ምን ሆናችሁ ነው እስካሁን እንዴ? አባቴ ወንድሜ እንዴት ነሽ? እንዴት ናችሁ? እንዴት ነሽ አባቴ? ምን ሆናችሁ ነው? ረስታችሁት ነው እንዴ ፕሮግራሙ? እንዴት ዛሬ ይታበዳል አልተባለም እንዴ? ፈታንልም እንዴ? ዛሬ የስንት ሳምንት ቀጠሯችን አይደል እንዴ? እኛ ምንም ሳብ የለም፣ ብር የለንም። እኔ ጋር አለ እንዴ? ምንድነው እንዴ? ምንድነው የምትለው እንዴ? ኪሳችሁ ኪሴ አንድ ኪሴ ኪሳችሁ ነው እንዴ? ምንድነው? እኔ ጋር አለ። በቃ ኧረ ፈታ በል እባክህ። ይመችሽ አባ። ምን ሂድ። እሺ ይመችሽ። ችግር የለውም በቃ እሺ። ለማንኛውም በቃ እግዚአብሔር ይማር። አመሰግናለሁ። ይሄ ሚኪያስ አይደል እንዴ?